ከተጠባቂው የቼልሲና የዩናይትድ ጨዋታ አስቀድመው እንግዲህ የማንቸስተሩ አሰልጣኝ ሮበን አሞሪም ጋዜጣዊ መግለጫ ሰጥተዋል። ቀደም ብለው እንግዲህ ስብሰባ እንዳደረጉ ይታወቃል። በቆይታቸውና በአሰላለፋቸው ዙሪያ ምን አዲስ ነገር ሊፈጠር ይችላል የሚለውን ነገር ተወያይተውበታል። ማቲያስ ኩኛና ማውንትም አዲስ ነገር ተሰምቷል። ስለዚህ ጉዳይ በደንብ እናነሳለን። በቅድሚያ ግን ለዚህ ቻናል አዲስ ከሆኑ ሰብስክራይብ ማድረጉትን እንዳይረሱ። ይህንን ቪዲዮ ላይክ አድርጉት፣ ብዙ ሰዎች ጋር እንዲደርስ። ወደ ቪዲዮዎቹ እንሂድ። ቅዳሜ ምሽት 1 ሰዓት ተኩል ላይ እንግዲህ በኦልድ ትራፎርድ ቼልሲን ያስተናግዳሉ ዩናይትዶች። ከዛ ቀደም እንግዲህ ሮበን አሞሪም ከዩናይትዶች ጋር ስብሰባ ነበራቸው። ምክንያቱ ደግሞ በጣም ግልጽ ነበረ። ሮበን አሞሪም ተቸግረው ነበረ። ምናልባትም ይባረራሉ የሚል ዜናዎች ብዙ ሰፊ ነበሩ። በዛ ላይ ደግሞ የሶስት ጨዋታ እድሜ ሰጥቷቸዋል የሚል ዜናዎችም እየተንሰራፉ ነበር። ግን ደግሞ አሁን ላይ ዩናይትዶች እስካሁን ድረስ በሮበን አሞሪም እምነት እንዳላቸውና ድጋፍ እንደሚያገኝ እንግዲህ አሁን ላይ ተናግሯል። ሮበን አሞሪም እንደቀልድ እንደውም አዲስ ኮንትራት ነው ሊያቀርቡልኝ ያሰቡት፣ ንግግራችን እንደዛ ነበር ብለው አልፎት ነበር። ግን ደግሞ የተለመደ አይነት ግንኙነት ነው ያደረግነው፣ አዲስ ነገር ምንም የለም፣ ሁሌም ቢሆን እንወያያለን አይነት ምላሽ ነው የሰጡት። ያ ነገር ደግሞ እንዳልሆነ ሁላችንም እናውቃለን። ፋብሪዞ ቀደም ብሎ አሳውቀው ነበር። ሮበን አሞሪም የሲስተም ችግር አይደለም፣ ያሰራልፍ ችግር አይደለም፣ ተጫዋቾቹ ሜንታሊ ሬዲ አይደሉም የሚል ምላሽ ነገር ግን ከዚህ ቀደም ተናግረው ነበር። ተጫዋቾቹ የማሸነፍ ፍላጎታቸው ወር ደግሞ ያላረ የዛ ነገር ትንሽ ድክመት ይታይባቸዋል ብዬ አስባለሁ። በተለይ የግሪብዙ ጨዋታ ላይ በእነዚህ አይነት ቲም መሸነፋቸው ትንሽ ለዩናይትዶች ያላረል የማሸነፍ ስሜታቸውን ይጎዳዋል ብዬ አስባለሁ። በዛ ላይ በጣም እየተጫወቱ ነው፣ በጣም ብዙ ቻንሶችን ክሬት እያደረጉ ጎል ማስቆጠር እየቻሉ አይደለም እና ያነ ደረጃ ላይ ጎል የማስቆጠር ደረጃው በቀላሉ ጎል የማስቆጠር ሜንታሊቲ ላይ ሲደርሱ ብሩኖ ይቀየራል የሚል ሜንታሊቲ ኦር ደግሞ እምነት አላቸው ሮበን አሞሪም እና ይመስለኛል እኔም የተወሰነ ቅያሬዎች ማድረግ ቢችሉ ከተጫዋቾቹ ሜንታሊ ሬዲ ከመሆን አንፃር ሮበን አሞሪም ምርጫቸውን ቢያስተካክሉ ደግሞ ሞር የተሻለ ነው ብዬ አስባለሁ። የተጫዋች ምርጫቸው ላይ አሁንም ትንሽ ማስተካከያ ቢያደርጉ ዩናይትድን ይመልሱታል ብዬ አስባለሁ እና እስቲ እናየዋለን። የቼልሲ ጨዋታ ተጠባቂ ነው የሚሆነው። ጋዜጣዊ መግለጫቸው ላይ እንግዲህ ማቲያስ ኩኛና ማውንት ወደ ስኳዱ እንደተመለሱ ተናግረዋል። ይሄ ለዩናይትድ በጣም አሪፍ ዜና ይመስለኛል። ማቲያስ ኩኛ በፕሪሚየር ሊጉ በሶስቱ ጨዋታዎች ምን ያህል ጥቅም እንደነበረው ተመልክተናል። የበርንሌይ ጨዋታ ምንም እንኳን ከረፍት በፊት ቀድሞ ቢወጣ ከረፍት በፊት የነበረ እንቅስቃሴ በጣም አሪፍ ነበር። ሞር ቻንስ ክሬት ያደረግነው ደግሞ ከረፍት በፊት ነውና የሲቲ ጨዋታ ደግሞ ማቲያስ ኩኛን እንዴት እንዳጎደለብን ተመልክተናል። ስለዚህ የማቲያስ ኩኛን ግልጋሎት የምናገኝበት ሌላ አጋጣሚ መጥቷል። ሮበን አሞሪም በሲስኮ እና በማቲያስ ኩኛ በብሬኖ ቤሞ ሶስቱን አዲስ ፈራሚያቸውን የሚጀምሩበት ጨዋታ ይመስለኛል። ምናልባት ማቲያስ ኩኛ መጣ ማውንት መጣ ብሎ ሴስኮን ቤንች የሚያደርጉት ከሆነ ሌላ ጥያቄ የሚፈጥርባቸው ነገር ይመስለኛልና ለሴስኮም የአላርሌ የመጮት እድል አለመስጠታቸው ተጫዋቹ ላይ ጫና ይፈጥሩበታል ብዬ አስባለሁና ማውንት ተመልሷል ብለው ሴስኮን የሚያስቀምጡት ከሆነ ሌላ ሪስክ የሚወስዱ ይመስለኛል። ግን የማቲያስ ኩኛ ጉዳት መመለስ በጣም አሪፍ ነው። ለሮበን አሞሪምም ሆነ ለማንቸስተር በጣም ትልቅ ዜና ነው ብዬ መናገር ይችላሉ። ተጫዋቹ ምን ያህል ቻንስ ክሬት እያደረገ ሹቶን ታርጌቶችን እያደረገ እንደነበረ ተመልክተናል እና ሃላንድ ነው እንግዲህ የሚበልጠው እሱን። ሃላንድ ደግሞ ምን ያህል ጎሎችን እንዳገባ፣ ምን ያህል አጥቂ እንደሆነ፣ ምን ያህል የተስተካከለ ቲም ውስጥ እንዳለ ደግሞ እናውቃለን እና ማቲያስ ኩኛ ከሃላንድ ቀጥሎ እንግዲህ ሹት ኦን ታርጌት ያደረገ ተጫዋች ነበረ። ከሱም በላይ ነበረ። ከጉዳቱ ነው እንግዲህ ሃላንድ በዚች አንድ ጨዋታ ውስጥ እንግዲህ ዩናይትድ ላይ ያደረጋቸው ነገሮች ናቸው በለጥ እንዲል ያደረገውና እሱን ስንመለከት ማቲያስ ኩኛ ለቼልሲ ጨዋታ ሞር ቻንስ ክሬት የማድረግ ሞር ጎል የማስቆጠር ሞር ሹቶን ታርጌት የማድረግ ቻንሱ ሰፊ ነው። የቼልሲ ተከላካይ ደግሞ ለተመለከተ የቼልሲን ጨዋታዎች ላይ ደግሞ ምን ያህል ደካማ ተከላካይ እንዳላቸው ማየት እንችላለን። ስለዚህ የብሬኖ ቤሞ የማቲያስ ኩኛን የሴስኮ ጥምረት የምናይበት የመጀመሪያው ጨዋታ ይመስለኛልና ሮበን አሞሪም አሁን ላይ ትንሽ ሴፍ የሆኑ ይመስለኛል። አላርሌ የባረድ ድላቸው አሁን ጠበብ ያለ ይመስላል። የሶስት ጨዋታ እድሜ የተባለው ነገር ራሱ የሚሰራ እየመሰለኝ አይደለም። ውይይቶች ካረጉ እድል ከሰጡትና ድጋፍ ካረጉለት ትንሽ ሮበን አሞሪም ነፃ ሆኖ የመጫወትና ጨዋታዎችን ለማሸነፍ የሚያደርጋቸው ነገሮች ያላር ለሶስት ጨዋታ እድሜ ብሎ የሚያደርገው ነገር አይመስለኝም። ለወደፊት ቀጣይነት ያለው እንቅስቃሴ ማድረጉ ጥሩ ነው ብዬ አስባለሁ። ሶስት ጨዋታዎችን ለማሸነፍ የሆነ ሰውዬን ቀየር አድርጎ ሶስት ጨዋታ ላይ ያሸንፍ ይችላል። ከዛ እንደሚቆይ እርግጠኛ ከሆነ በኋላ የራሱን ፍልስፍና ሊል ይችላልና ፍልስፍናው መቀየር ካለበት ሙሉ ለሙሉ መቀየር፣ አለመቀየር ከሌለበት ደግሞ በዚሁ ቲም ላይ የራሱን ነገር አድ እያደረገ ቲሙን ማሻሻል የሚችልበት አጋጣሚ ከተፈጠረ በጣም አሪፍ ነው ብዬ አስባለሁ እና ዩናይትዶች አሁን ላይ ምንም አይነት የአሰልጣኝ እንትናቸውን አቁመዋል የሚል ነገር ነው ፋብሪዞም ቀደም ብሎ እንግዲህ የዘገበው። ስለዚህ ከየትኛው አሰልጣኝ ጋር ምንም አይነት ኮኔክሽን የላቸውም። አሰልጣኝ ምርጫ ላይም የሚገቡ አይመስሉም። ስለዚህ ሮበን አሞሪም የዩናይትድ አሰልጣኝ ሆነው ይቆያሉ ተብሎ ይገመታል። የቼልሲ ጨዋታ ግን ለሮበን አሞሪም ትልቅ
ይሆናል አይደል መነሳሻ ኦር ደግሞ በጣም መውደቂያ የሚሆንበት ይመስለኛል። ጨዋታውን ማሸነፍ የሚችል ከሆነ ወደ ሌላ ሌቨል የሚገባበት ይመስለኛል። አርሰናል ላይ የነበረው አጫወት የነበረው የደጋፊ ስሜት የነበረው ድጋፍ ከዛ እሱም ሞት የተናገረው ንግግር አለ አይደል ይሄ ሁሉንም ማሸነፍ እንችላለን በዚህ አይነት አጫወት የትኛውንም የፕሪሚየር ሊግ ቲም ማሸነፍ እንችላለን የሚል ነገር ንግግር ተናግረው ነበር ትዝ የሚላችሁ ከሆነና ቼልሲ የሚያሸንፍ የሚችሉ ከሆነ ምናልባት ያንን ሜንታሊቲ ማምጣት ይችላሉ። ተጫዋቾቹም አሪፍ ነገር የሚያሳዩበት ወኔ የሚነሳሱበት ነገር ይፈጠራል ብዬ አስባለሁና ግን የሚሸነፉ ከሆነ ለሮበን አሞሪም ሆነ ለተጫዋቾቹ በጣም ከባድ ነው የሚሆነው። ኦልሞስት ከቶፕ 6 ካረጓቸው 3 ተጫዋቾች 3ቱንም ተሸነፉ እንደማለት ነውና አንደኛውን በጥሩ ጨዋታ አንደኛውን ደግሞ በጣም ተበልጠው ማለት እንችላለን። ግን ደግሞ ጥሩ እንቅስቃሴ አድርገናል ለሲቲ ጨዋታ ላይ ምንም እንኳን ጨዋታው 3-0 ቢጠናቀቅም እውነት ለመናገር ጥሩ እንቅስቃሴ የነበረበት ጨዋታ ነው። ግን ደግሞ ሲቲ የበላይነት ነበረው፣ ጎል ማስቆጠር በጣም የተሻለ ነበረ። ስለዚህ በሲቲቹም ጨዋታ ተሸንፈናል። አሁን የቼልሲ የመጨረሻ የኦልድ ትራፎርድ ጨዋታችን ይመስለኛል። የመጨረሻ ስላችሁ ይሄ ለአሞሪም ትልቅ ተስፋ የሚሆን ጨዋታ ነው። ለተጫዋቾቹም መነሳሻ ነው የሚሆን፣ ለደጋፊዎችም በአሞሪም እምነት አላቸው የላቸውም የሚለውን ነገር የሚቆርጥለት ይመስለኛልና በዚህ ጨዋታ የሚሸነፉ ከሆነ በዛ ላይ በየትኛውም መንገድ ልክ የአርሰናሉን ጨዋታ ተጫውተው ራሱ የቼልሲን ጨዋታ ቢሸነፉ ለእኔ አሳማኝ አይደለም። በቃ ጎሎችን ማግባት የማይችል ቲም ከባድ ነው። በቃ ቻንስ ክሬት ማድረግ ኦን ታርጌት ሹት ብዙ መሞከር ምንም ጥቅም የለውም እስካላገባን ድረስ እና አንድ ብሬን ምቤሞ እና ማቲያስ ማነው ብሩኖ ፈርናንዴዝ ያስቆጠሩት ጎል ነው ያለው። ሌላኛው ከፍተኛ ጎል ያለን በኦን ጎል ነውና እሱን ስንመለከት ትንሽ ጫና ይፈጥራል ብዬ አስባለሁ። በተለይ ደግሞ ከዩናይትድ የለቀቁ ተጫዋቾች ጎል ማስቆጠራቸው ሌላ ቦታ ፐርፎርም ማድረጋቸው ለአሞሪም ትንሽ ጭንቀት ይመስለኛል። ኦናና ትልቅ ሬቲንግ አስመስክበዋል በቱርክ ሊግ ሄዶ ራስመሰን ስንመለከት በናፖሊ ቤት ጎል ማስቆጠር ችሏል። በሻምፒዮንስ ሊጉ ደግሞ ራሽፎርድ ያደረገውን ነገር ተመልክተናል። የሚገራርሙ ጎሎች ከዛ ባርሳ 2-1 እንዲያሸንፍ ረድቷቸው መጥቷልና ይሄንን ስንመለከት ተጫዋቾቹ ሳይሆን አሞሪም አሁን ጣቱ የሚጠቆምበት ይመስለኛል። ያልፈለጋቸው ተጫዋቾች በሌላ ክለቦች ጥሩ ፐርፎርም እያደረጉና ጎሎችን እያስቆጠሩ ነው። እሱ ግን ፈልጎ ያመጣቸው ተጫዋቾች ጎል እያስቆጠሩለት አይደለም፣ ውጤት እያመጡለት አይደለም፣ 3 ነጥብ እያስገኙት አይደለም እና ሌላ ጫና ውስጥ የሚገባበት ጨዋታ ነው። ስለ ጋርናቾ አንስተውለት ነበረ። ጋርናቾ የኔ ተጫዋች አይደለም፣ ስለዚህ አሰልጣኙን ጠይቁ፣ እኔ ፎከስ ማድረግ የራሴ ተጫዋቾች ላይ ብሏል። ጋርናቾ ምን አይነት ነገር ሊያሳየን ይችላል የሚለው ነገር ተጠባቂ ነው። ያው ሁላችንም እንደምናውቀው እንግዲህ ተጫዋቾች ወደ ቀድሞ ክለባቸው ሲመለሱ በተለይ ደግሞ ልክ እንደ ጋርናቾ ተገፍተው የወጡ ተጫዋቾች ደግሞ ሊያሳዩት የሚችሉት ፐርፎርማንስ በጣም ከበድ ያለ ነው። አግሬሲቭ ሆኖ ነው የሚመጡት። ምናልባት ግራ ገብቷቸው ሊጠፋባቸው ይችላል። በጣም ፐርፎርም ካደረጉ ደግሞ በከባዱ ነው ፐርፎርም የሚያደርጉትና የጋርናቾ ነገር በጣም ተጠባቂ ነው የሚሆነው። ያው ማዝራዊ ስላለን እንተማመን እንጂ በአማድ ይጀምራሉ ብዬ አላሰብም። በማዝራይ ይጀምራሉ። ማዝራይና ጋርናቾ የሚፋጠጡበት ጨዋታ ይመስለኛል። ጋርናቾ ለመጀመሪያ ጊዜ እንግዲህ በተቃራኒ ቡድን በኦልድ ትራፎርድ የሚገጥሙ ይሆናል። ምን አይነት ነገር ኢንቫይሮንመንት ደጋፊ ለጋርናቾ ምን ያሳዩዋል የሚለው ነገር ተጠባቂ ነው የሚሆነው። ጋርናቾ ስለደጋፊ ምን አይነት ምላሽ ይሰጣል? ከቡድን አጋሮቹ ጋር የመጀመሪያው ጨዋታ የሚፋጠጥበት ታይም ነው። ስለዚህ ምን ነገር ያሳየናል የሚለው ነገር ተጠባቂ ነው የሚሆነው። ጋርናቾን በደንብ ፎከስ ማድረግ ያለብን ይመስለኛል። ትንሽ አግሬሲቭ ሆኖ ስለሚጫወት ከበድ ያለ ነው። ሌላኛው በቼልሲ በኩል ፓልመር ነው። ፓልመር እንዴት እንደሚያዝ ግራ የሚያጋባ ተጫዋች ነው። ለዩናይትድ የሁለት የማል ተጫዋቾች እንግዲህ ከባድ ነው። ብሩኖና ሜቢ ካስሜሮ ኦር ደግሞ እንደባለፈው ማኑኤል ጋርቴ ሊያስጀምሩ ይችላሉና ሜኑ ማይጀምር ከሆነ ሌላ ጣጣ ነው የሚሆነው። ግን ደግሞ ፓልመር እንዴት ነው የሚያቆሙት የሚለው ነገር ዩናይትዶች በጣም ከባድ ስራ የሚሆንባቸው ይመስለኛል። በፓልመር እንደዛ ቀለል ብለው መጫወት በሱ ፍጥነት እነ ብሩኖ እነ ካስሜሮ ይይዛል። በተለይ ብሩኖ የመዘናጋቱ ነገር ደግሞ ዋጋ እያስከፈለን ነው። ፓልመር ምን ያደርግበታል የሚለው ነገር ሮበን አሞሪም የሚሰሩበታል ብዬ አስባለሁ። ለፓልመር የሚሆን አጫዋች ይዞ አይገቡም እናውቃለን። ለተጫዋች ብሎ የሚሰሩት ነገር የለም። የራሳቸው ሲስተም ነው የሚተገብሩት። ግን ደግሞ ማሰብ አለባቸው። የቀኙን ሳይድ ጋርናቾ በጣም ያስጨንቃቸዋል። መሀል ላይ ደግሞ ፓልመር የሚባል የቼልሲ ምርጥ ተጫዋች አለና እሱን ስንመለከት ከበድ የሚልበት ይመስለኛልና የዚህኛው ጨዋታ በጣም ተጠባቂ ነው የሚሆነው። በዚህ በኩል ደግሞ ሌላኛው ኮቢ ሜኑ አለማንሳት አንችልም። ምክንያቱም ተጫዋቹ አሁንም ቢሆን የስታርቲንግ 11 ውስጥ እየገባ አይደለም። በዩናይትድ ቤት የአርሰናሉ ጨዋታ ላይ ምንም ደቂቃ አላገኘም። ፉላም ላይ ምንም ደቂቃ አላገኘም። በርንሌ ላይ እነ ማውንትና እነ ኩኛ መጎዳታቸው ትንሽ ደቂቃ ሰጥቶታል። የግሪፕሱ ጨዋታ እንኳን እሱ ላይ ማንም ተጫዋች ይገባልና እሱን መቁጠር ከባድ ነው። የሲቲ ጨዋታ ላይ ተቀይሮ ገብቶ ያደረገው እንቅስቃሴ ፔፐን ጭንቅላቱን እስከሚያስይዝ ድረስ ነበር ያንን እንቅስቃሴ ማድረግ የቻለውና ኮቢ ሜኑ በስታርቲንግ 11 ላይ አሁን ላይ ለምን እንደማያካተው አላውቅም። ከዚህ በላይ አቅም ያለው ተጫዋች መሀል ላይ አለ ብዬ መናገር እችላለሁ።
ከብሩም የተሻለ መንቀሳቀስ ይችላል። ከካስሜሮ ከማውንትም ከሶስቱም ተጫዋች ሜኑ የተሻለ ተጫዋች ነው እዛ ቦታ ላይ ብዬ መናገር እችላለሁ እና ሩበን አሞሪም የስታርቲንግ ኤሌቨናቸው ውሳኔም በጣም ይጠበቃል። ከኮቢ ጋር ያላቸው ግንኙነትም በጣም ይጠበቃል። እነዚህ 5 የፕሪሚየር ሊግ ጨዋታ ላይ እንደዚህ መሀል የዩናይትድ መሀል ግራ ገብቶታል እየተባለ አንድ አቅም ያለው ፖቴንሻል ያለውን ተጫዋች ቤንች ላይ አስቀምጦ እንደዚህ ማሰቃየት ተገቢ ነው ብዬ አላሰብም። የቼልሲ ጨዋታ ላይ ምናልባት የምናይበት አጋጣሚ ሊፈጠር ይችላል። ብሩኖና ሜኑን ካየን በጣም ሪስክ ነው ያለው በቼልሲ የመሀል ተጫዋች እነ ካሴዶ ምናምን ኤንዞ ባሉበት የመሀል ሜዳ ስፍራ ብሩኖና ሜኑ ማጣመር ከባድ ነው። ካስሜሮና ሜኑ መጣመር የሚችሉበት አጋጣሚ ከተገኘ በጣም አሪፍ ነው። ግን ደግሞ ብሩኖን ቤንች እንደማያደርጉት ሁላችንም እናውቃለን። የሩበን አሞሪም እስቲ ታክቲክ የምንመለከተው ነው የሚሆነው። የቼልሲ መሀል ከባድ እንደሆነ ሁላችንም በጣም የምናየው ነገር ነው እና እንዴት ይቋቋማል? እንዴት ይህንን ጨዋታ ለማሸነፍ ይንቀሳቀሳል? አይኖ የቼልሲ የተከላካይ ክፍል በጣም ደካማው ነው። ምናልባት እድል ሊኖረን የሚችለው በእሱ አጋጣሚ ብቻ ነው። ያው የተቃራኒ ፔናልቲ ቦክስ ውስጥ እንደ ልባችን እንደመሆናችን ከፍተኛ ኳስኛ መንካታችን አንጻር ቻንስ ክሬት እንደማድረጋችን አንጻር ጎሎችን እናስቆጥራለን ብለን እናስብ እንጂ የነ ካይሲዶን የነ ኤንዞን የነ ፓልመርን የመሀል እንቅስቃሴ የማቆም አቅም አለው ብሎ ለመናገር ዩናይትድ በጣም ከባድ ነው። እስቲ እናያለን። ልክ እንደ አርሰናሉ ልክ እንደ ራይስ፣ ዙቤሜንዲ፣ ኦዴጋርድ እንዳቆም ነው ይህንን ማቆም ምንችል ከሆነ በጣም አሪፍ ነው። ሩበን አሞሪም የመጨረሻ ተስፋቸው የቼልሲ ጨዋታ ነው። ከዚህ በኋላ ሰንደርላንድ እና ቤንፎርድን ቢያሸንፉም ምንም ዩናይትድ ደጋፊዎች ብዙ ደስተኛ የሚሆን አይመስለኝም። ከቶፕ 6 እንኳን ቢያንስ ነጥብ ይዞ የሚወጣበት ጨዋታ የቼልሲ ጨዋታ መሆን አለበት ብዬ አስባለሁ። የነገውን ጨዋታ በጣም ተጠባቂ ያደርገዋል። እነ ማቲያስ ኩኛ መመለሳቸው ደግሞ ሞር ለዩናይትድ በጣም አሪፍ አድቫንቴጅ ያደርገዋል ብዬ አስባለሁ። እስቲ ጨዋታውን ተመልክተን ደግሞ ምናየው ይሆናል። በረኛ ደግሞ ሊቀየር ይችላል የሚሉ ዜናዎችም አሉ። አልታይ የተወሰነ ጉዳት አስተናግዷል የሚል ዜናዎች እየወጡ ነው። ምናልባት ሴላመንስ በቋሚ 11 ውስጥ የመካተት እድል ሊኖሩ ይችላል። እስቲ እሱ እርግጥ ከሆነ ምናየው ይሆናል። አዳዲስ ነገሮች ሲወጡ የመረም ጉዳቱ እውነት ከሆነ ዩናይትዶች ይፋ ማድረጋቸው አይቀርም። የተወሰኑ ዜናዎች መስማታቸው አይቀርም። የምር ከሆነ እሱን አጣርቼ ይዤላችሁ መጣ ነው የሚሆነው። የሚቀጥለው ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳይረሳ። ቻው።